ሰላም ሰላም እንዴት ቆያችሁ? ውድ የቻናል ቤተሰቦች ታደሰ ነኝ። በዛሬው ቪዲዮ ደግሞ ይዤላችሁ የመጣሁትኝ የኤግዚት ኤግዛም ጥያቄዎችን መስራት ይሆናልኝ። በባለፈው ቪዲዮ ኦፕሬሽን ሪሰርች የሚለውን ኮርስ ሙሉ በሙሉ ጨርሼላችሁ ነበረ። አስፈላጊ የሚባሉ የቀሩ ኮንተንቶች ካሉም ኮሜንት አድርጉልኝ ይጨርስላችኋለሁ። ሌላው ምንድነው ለኤግዚት ኤግዛም ተፈታኞች ሰኔ ላይ ለምትፈተኑት ከ2015 ጀምሮ የተፈተኑትን የኤግዚት ኤግዛም ጥያቄዎችን ቶሎ ለማድረስ ያው በአዲስ ቪዲዮ ከተፍየላችኋለሁ ማለት ነው። ስለዚህ እናንተ የኤግዚት ኤግዛም ጥያቄዎችን በምን አይነት መንገድ እንዘጋጅ ብላችሁ በጠየቃችሁኝ መሰረት እነዚህን ጥያቄዎችን እያያችሁ ራሳችሁን አሬንጅ በማድረግ ትክክለኛ የሆነ የኤግዚት ኤግዛም ተፈታኝ ትክክለኛ የምትጠብቁትን ጎል ወይም ኦብጀክቲቫችሁ ናቸው እንድታረጉ በዚህ ቪዲዮ በቂ ኢንፎርሜሽን አደርስላችኋለሁ ማለት ነው። ስለዚህ ከናንተ የሚጠበቀው ግን አዳዲስ የምሰራቸውን የኤግዚት ኤግዛም ጥያቄዎችን እንዲደርሷችሁ የደወል ምልክቱን መጫን፣ ሳብስክራይብ ማድረግ፣ ላይክ እና ሼር በማድረግ ለጓደኞቻችሁ አድርሱላቸው። እንድንበዛም እንዲሁም ደግሞ ለማኔጅመንት፣ ቢዝነስ ማኔጅመንት፣ ቢዝነስ አድሚኒስትሬሽን፣ ኢንተርፕሪነርሺፕ ዲፓርትመንት ወይም ፐብሊክ አድሚኒስትሬሽን ተማሪዎች በሙሉ እንዲደርሳቸው ለኢቪኒንግ፣ ለሬጉላር እንዲሁም ደግሞ ለዊክንድ ተማሪዎች እንዲሁም ለዲስታንስ ተማሪዎች እንዲደርሳቸው ሼር እያደረጋችሁ የበኩላችሁን አስተዋጽኦ አድርጉ። ስለዚህ በዚህ ቻናል የምናቸው በዚህ ኮንተንት ላይ የምናቸው እነዚህን ይመስላሉ ማለት ነው። ስለዚህ እስኪ ወደ ጥያቄው ከ2015 ኤግዚት ኤግዛም ከተፈተኗቸው ጥያቄዎች የመጀመሪያው ጥያቄ ምን ይለናል? አይዴንቲፋይ ዘ ሮንግ ክሌም አባውት ስትራቴጂስ። ስለ ስትራቴጂ ትክክል ያልሆነው ጥያቄ የትኛው ነው? ኤ ስትራቴጂስ ኒድ ቱ ኤግዛማይን ሴት ኦፍ ትሬንድስ። ቢ ስትራቴጂ ሹድ ኖት ፕሬዘንት ኢንኮንሲስተንሲ ቱ ጎልስ ኤንድ ፖሊሲስ። C. Strategies create new value but not competitive advantage. D. Strategy should not require too much resources. So the wrong claim የሆነ የትኛው ነው ወይም የተሳሳተው ጥያቄ የትኛው ነው? የመጀመሪያው ነው strategies need to examine set of trends. ስትራቴጂ ዴቨሎፕ በመናረግበት ሰዓት ወይም ስትራቴጂ ፎርሙሌት በመናረግበት ሰዓት ካሁን በፊት ያሉትን ፓስት ትሬንዶችን ማየት ግድ ይለናል። በተለይ ደግሞ ምናቸው ከቴክኖሎጂ ጋር የሚመጡ ሽፍቶች ወይም ቼንጆች ካሉ እነዛን ቼንጆችን በምን አይነት መንገድ ነው አዶፕት የምናረጋቸው? ኤክስተርናል ኢንተርናል ኤንቫይሮንመንታል ፎርሶች አሉ። እነዛን ፎርሶች የሚመጡትን ለውጦችን እንዴት ማየት አለብን? እንዴት ነው እነሱን አዶፕት ማድረግ ያለብን? እንዴትስ መቀየር እንችላለን? የሚሉትን ትሬንዱን አሰስ የማድረግ ግዴታ አለበት። አዎ ኤግዛማይን ማድረግ አለበት። ፓስት ወይም ሂስቶሪካል ኢቨንቶችን እያየ ስለወደፊቱ ፕሪዲክት እያደረገ እንዲሄድ ስትራቴጂ እነዚህ ማየት ግድ ይለዋል ማለት ነው። ሌላው ቢ ስትራቴጂ should not present inconsistency to goals and policies። አዎ ስትራቴጂ ከጎልና ከፖሊሲዎች ወጣ ያለ ወይም አብሮ የማይሄድ አይነት አፕሮችን ወይም ደግሞ ኮንተንትን ይዞ ሊመጣ አይችልም። ስትራቴጂ ጎልን፣ ቪዥንን፣ ሚሽንን፣ ኦብጀክቲቭን እና ፖሊሲዎች ጋር ሊንክ ያደረገ ወይም ደግሞ አብሮ ሊሄድ የሚችል ሎንግ ተርም ዳይሬክሽን ስለሆነ እሱን ያካተተ መሆን አለበት እንጂ ኢንኮንሲስተንት መሆን የለበትም። ስለዚህ ይሄም ትክክል ነው። ሲ ስትራቴጂ ክሬት ኒው ቫልዩ በት ኖት ኮምፒቲቲቭ አድቫንቴጅ ይለናል። ስትራቴጂዎች አንደኛ ኮምፒቲቲቭ አድቫንቴጅ ለመሆን ነው የምንጠቀምባቸው። ከኮምፒውተሮቻችን በተሻለ ከማርኬቱ የተሻለ የምንፈልገውን ሎንግ ተርም ኢንተረስታችን እንዴት አቺቭ እናድርግ ስንል ኮምፒውተሮች በተሻለ መንገድ የተሻለ ቫልዩ ማምጣት አለብን። ክሬት ቫልዩ ነው። አዎ ዩኒክ ነገር ማምጣት አለበት ስትራቴጂ ልክ ነው። ነገር ግን ኮምፒቲቲቭ አድቫንቴጅን አቺቭ አድርግም ነው የሚደነን። ስለዚህ ኮምፒቲቲቭ አድቫንቴጅን ግን አቺቭ ያደርጋል። ስትራቴጂ should not require too much resource። አዎ በአይዲያ ደረጃ ስለሆነ ስትራቴጂ ፎርሙሌት ስናደርግ ምንም አይነት ሪሶርስ አያስፈልገንም። ምናልባትም ኢንፎርሜሽን ነው የሚያስፈልገን እንጂ ሌላ ፋይናንሻል ሪሶርስ ወይም አዘር ሪሶርስ ምንላቸውን አናይም ማለት ነው። ስለዚህ ለስትራቴጂ ኢምፕሊሜንቴሽን ሪሶርስ ያስፈልገናል። ነገር ግን ስትራቴጂን ፎርሙሌት ስናደርግ ወይም ጀነራል ስትራቴጂ ስንል ሎንግ ተርም ዳይሬክሽንስ የሚያስቀምጥ ስለሆነ ከሪሶርስ ጋር ያን ያህልም ሊገናኝ ስለማይችል ማች ሪሶርስን አይፈልግም። ስለዚህ ምንድነው ማለት ትክክል ያልሆነው ክሌም የትኛው ነው የሚለንን ስትራቴጂ creates new value but not competitive advantage. So the correct answer is C ይሆናል ማለት ነው። question number 2 bargaining power of suppliers decrease when የአቅራቢዎቻችሁ ፓወር ወይም ኢንፍሉዌንስ ሊቀንስ የሚችለው መቼ ነው? ከፈለክ ግዛ ከፈለክ ካለመግዛት ትችላለህ የሚል ነገር እንዳይኖር ሊያረጋቸው የሚችል መቼ ነው? አቅራቢዎቻችሁን ባየሮች ኢንፎርስ ሊያረጓቸው የሚችሉ ወይም ፓወር ሳይኖራቸው ሊቀር የሚችለው መቼ ነው? ኤ ባየርስ ስዊቺንግ ኮስት አር ሎው። ቢ ሳፕላየርስ ፕሮዳክት ክሬት ሃይ ስዊቺንግ ኮስትስ። ሲ ባየርስ አር ላርጅ ኤንድ ሳፕላየርስ አር ፊው ኢን ነምበር። ዲ ሳፕላየርስ ሆልድ ዩኒክሊ ክሪቲካል ማቴሪያልስ ፎር ዘ ባየርስ። ስለዚህ ኤ ባየርስ ስዊቺንግ ኮስት አር ሎው ማለት ባየር ስዊቺንግ ኮስት አለ ማለት ደንበኞቻችሁ ወይም ደግሞ ገዢዎቻችሁ ጥለዋቸው ቢሄዱ ምንም አይነት ኢምፓክት የሌለባቸው ወይም ሌላ ተጨማሪ ኮስት ማስወጣቸው ሆኖ ከተገኘ
ቢ ሳፕላየርስ ፕሮዳክት ክሬት ሃይ ስዊቺንግ ኮስት የነሱ ፕሮዳክት አሁን ደግሞ ስዊቺንግ ኮስት ያ ማለት ሞር ዩኒክ የምንለው ፕሮዳክት ነው ማለት ነው። ወይም ደግሞ በጣም አስፈላጊ የሚባል ፕሮዳክት ከሆነ በዛ ሰዓት ያንን ፕሮዳክት ቶ ወደ ሌላ መሄድን አይፈልግም አንድ ገዢ። ስለዚህ ይህ ፓወራቸውን ከፍ ያደርገዋል። ስዊቺንግ ኮስቱ ከፍ አለ ማለት ሳፕላየሩ በፈለገው ዋጋ መሸጥ ይችላል ማለት ነው። እንደፈለገ ማድረግ ይችላል። ሶ ፓወሩ ኢንክሪዝ ያደርጋል እንጂ ዲክሪዝ አያደርግም። ሲ ባየርስ አር ላርጅ ኤንድ ሳፕላየርስ አር ፊው ኢን ነምበር አቅራቢዎች በጣም ትንሽ ከሆኑና ገዢዎች ግን ብዙ ከሆኑ ይሄ ደግሞ አቅራቢ ትንሽ ከሆነ እንደምናውቀው ምንድነው ማለት ነው የትም ብትሄዱ ማታገኙት ከሆነ ፕሮዳክቱን እነሱ ባራዎች ትገዛላችሁ። ስለዚህ ሳፕላየሮች ፓወር አላቸው ከዚህ ላይ። ዲ ሳፕላየርስ ሆልድ ዩኒክሊ ክሪቲካል ማቴሪያልስ ፎር ዘ ባየር ዩኒክ የሆነ ማንም ያልያዘውን ፕሮዳክት የያዙ ከሆነ ይሄ ደግሞ የነሱ ፓወር አላቸው እንጂ ዝቅ አይልም የነሱ ፓወር። ሶ ዘ ኮሬክት አንሰር ኢዝ ዋት ባየርስ ስዊቺንግ ኮስት አር ሎወር ሚለው ይሆናል ማለት ነው። ስለዚህ ሎወር የሆነ ስዊቺንግ ኮስት መኖሩ ባርጌን ፓወር ኦፍ ሳፕላየሮችን እንዲቀንስ ፓወራቸው እንዲቀንስ ያደርጋል ማለት ነው። question number 3 which one indicates the blueprint or planning stage of the strategic management process ስትራቴጂክ ማኔጅመንት ራሱን የቻለ ፕሮሰሶች አሉት ሂደቶች አሉት። ከማን ጀምሮ ከስትራቴጂ ፎርሙሌሽን እስከ ስትራቴጂ ኢቫሉዌሽን ኮንትሮል ምንላቸው ስቴጆች አሉ። ነገር ግን ከነዚህ ስቴጆች መካከል የስትራቴጂ ማኔጅመንት ፕሮሰሶች ላይ ፕላኒንግ ስቴጅ ኦር ብሉፕሪንት የሚባለው ዘ ፈርስት ስቴጅ ኦፍ ስትራቴጂክ ማኔጅመንት ማለት ኤ ስትራቴጂ ኢምፕሊሜንቴሽን፣ ቢ ፊድባክ ስቴጅ which means ስትራቴጂ ኮንትሮሊንግ ስቴጅ ምንለው ነው፣ ሲ ስትራቴጂ ኢቫሉዌሽን፣ D strategy formulation. So the correct answer is what? The first stage in strategic management process is strategy formulation. D. ትክክለኛው መልሳችን ስትራቴጂውን ዴቨሎፕ ማድረግ ነው ማለት ወይም ስትራቴጂውን ፎርሙሌት ማድረግ ይሆናል ማለት ነው። ስለዚህ strategy formulation is the blueprint or the first or the planning stage of strategic management. ከዛ ቀጥሎ ማን ይመጣ ማለት ስትራቴጂን ኢምፕሊመንት ማድረግ። ከዛ ቀጥሎ ማን ስትራቴጂን ኢቫሉዌት ኤንድ ፊድባክ የምንላቸው ይመጣሉ ማለት ነው። ስለዚህ የመጀመሪያውና ብሉፕሪንት ወይም ፍኖተ ካርታ የሚባለው ስለ ስትራቴጂ ማለት ስናወራ ስትራቴጂው ፎርሙሌት መደረጉን ይሆናል ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ዲ። question number 4 a manufacturer of screws has noticed that on an average 2% of the screws produced are defective ስክሪው እነዚህ ቢቲ የምንላቸው ፕሮዳክቶችን የሚያመርት ወይም ደግሞ የቢስማር ቢቲዎችን ለምሳሌ የሚያመርት ተቋም አለ። ይሄ ተቋም ከሚያመርታቸው ቶታል ፕሮዳክቶች መካከል አለ በአማካይ 2% የሚሆኑት ምንድናቸው ማለት የተበላሹ ፕሮዳክቶች ናቸው። A random sample of 400 screws is examined for the proportion of defective screws. ስለዚህ የነዛ 2% ዲፌክቲቮች ከማይታወቅ ከተመረተው መጠን ነው። ቶታል ፖፑሌሽን አናውን ነው። ነገር ግን ምን ያህል ፕሮፖርሽን በፕሮፖርሽን ደረጃ ምን ያህሎች ናቸው የተበላሹ ምን ያህሎችስ ጥሩ ናቸው ወይም አልተበላሹ የሚሉትን ለማወቅ 400 ስክሪዎችን እንደ ሳምፕል ወሰደ ይለናል። ከነዚህ ስክሪዎች መካከል ወስዶ ፕሮፖርሽን በሚለይበት ሰዓት ምንድነው ጠይቀናል? find the probability that the proportions of defective screws in the sample is between 0.01 and 0.03 በ0.01 እና በ0.03 መካከል ልናገኘው የምንችል የዲፌክቲቭ ስክሪው ብዛት በፕሮፖርሽናቸው እነዚህ ብዛት ፕሮባቢሊቲው ስንት ይሆናል ነው። ያ ማለት በ0.01 እና በ0.03 ፕሮፖርሽን ውስጥ ሊገኝ የሚችል የዲፌክቲቭ ስክሪው ብዛት በፕሮባቢሊቲ ስንት ይሆናል የሚል ጥያቄውን እንሰጠናል። ኤ 0.4236 42.36% ማለት ነው። B 0.4826 48.26%. C 0.7611 76.11%. D 0.8472 which means 84.72%. ስለዚህ እነዚህ ምርጫዎች ተዘርዝሮላችኋል። ስለዚህ የዚህ ጥያቄ ውጤቱ ስንት ይሆናል? የትኛው ነው ትክክለኛው መልስ? ኦኬ አሁን እያንዳንዳቸውን ስታቲስቲክስ ጥያቄ ነው። ስታቲስቲክስ ጥያቄዎችን ደግሞ የሳምፕሊንግ ዲስትሪቢዩሽን ላይ ነው ያሉትኝ ሄደን ምናደማ ነው እያንዳንዳቸው አሰራራቸውን እያየን እንምጣ። ይሄን ይመስላል። መጀመሪያ ጊቭኑን እናውጣ። a manufacturer of screws has noticed that on an average 2% of screws produced are defective። ስለዚህ ዲፌክቲቭ እና ነን ዲፌክቲቭ ለመለየት አለብን። ሌት PB
proportion for defective screws እያቸዋለሁ that means ስንት ፐርሰንት ነው የሚለን 2% የሚሆነው ከቶታል ፖፑሌሽኑ ከተመረተው ፕሮዳክት 2% የሚሆነው ዲፌክቲቭ ነው so p defective item which is equal to 0.02 ያ ማለት በፕሮፖርሽን ስንገልጸው ማለት ነው a random sample for 100 screw is examined for the proportions of defective screws defective screw የሚባሉትን ለማወቅ 400 ፕሮዳክቶችን ወሰደ እንደ ሳምፕል ስለዚህ ዲፌክቲቭ ከቶታሉ ስንት ነው ማለት ነው 2% ከሆነ ነን ዲፌክቲቭ ስንት ነው let q be proportion for non defective screws እንዳለ ያልተበላሹትን ስናቅ ስንት ነው 98% የሚሆነው ከተመረተው ፕሮዳክት ያልተበላሸ ነው ማለት ስለዚህ ያ ማለት ምንድነው q which is equal to 1 minus p እንላለን proportion defective 0.02 ያ ማለት 2% ስለዚህ አንድ ሲቀንስ 2% ወይም 0.02 ስናደርገው 0.98 which means 98% ማለት ነው non defective product ሳምፕል ስንት ነው ወሰደ 400 ሳምፕሎችን ወስዷል ስለዚህ እነዚህን ከወሰደ በኋላ ጥያቄያችን ግን ምንድነው ፕሮባቢሊቲውን ፈልጉ ነው የሚለው so በዚህ መሰረት ነው required the probability for defective items that we get between 0.01 less than or equals to z less than or equals to 0.03 እንላለን ማለት ስለዚህ በ0.01 እና በ0.03 መካከል ሊሆን የሚችሉ የዲፌክቲቭ አይተም ፕሮፖርሽን በፕሮባቢሊቲ ስንት ይሆናል ስንት ፐርሰንት የሚሆን ናቸው በዚህ ነው ስለዚህ አሁን የነዚህን ስሰራ ወደ z ዲስትሪቢዩሽን ነው የሚሄደው z ዲስትሪቢዩሽን የርኩበት ምክንያት ምንድነው ሳምፕሉ ከ30 በላይ የሆነ ሳምፕል ስላላቸው ያ ማለት 400 ስክሪዎችን ስለወሰደ ኦኬ ኔክስት required ተብለናል required ነው solution step 1 find the mean and standard deviations of proportion standard error of the mean ምትለውን እንፈልጋለን standard error of the mean ስንሰራችሁ ምንድነው የምትመጣው standard error of the mean which is equal to proportion ከሆነ the space of p times q over n እንላለን sample size ነው p times q over n p ማለት proportion for defective q ማለት 1 minus p ወይም q ማለት ደግሞ ነው proportion for non defective item divided by 400 sample item ስናከፍላቸው ይሄ ቁጥር ይመጣል 0.000049 አንድ ራዲካል ሲወጣ ይሄ ስንት ይመጣል 0.07 ይመጣል ይሄ ምንድነው ማለት ነው ስታንዳርድ ኤረር ኦፍ ዘ ፕሮፖርሽን ስታንዳርድ ዲቪዬሽን ነው እየሰራን ያለ ማለት ነው ስለዚህ በአቨሬጅ ካገኘናቸው ስታንዳርድ ኤረር ኦፍ ዘ ሚን ይሄ ቫልዩ መጥቷል ይሄ ካገኘነን በኋላ አሁን ጥያቄውን አልሰራንም ስቴፕ 1 ን አገኘ ስታንዳርድ ኤረር ለምን ይጠቅመናል ስንል ፕሮባቢሊቲውን ለመፈለግ እንጠቀምባታለን ኦኬ ስቴፕ 2 convert to z score በዚህ ሰዓት ምንድነው የምታደርጉት የእያንዳንዳቸውን ዲፌክቲቭ አይተሞችን በፕሮፖርሽን 0.01 ን ከ0 ላይ ከማን ትቀንሳላችሁ የመጀመሪያቱን ከቶታሉ ያገኛችሁትን ዲፌክቲቭ አይተም 2% የተባለችው ስለዚህ z1 which is equal to እንላለን 1% ማለት ወይም 1% ሲቀንስ 2% ወይም ደግሞ እንዳልገን 0.01 ሲቀንስ 0.02 ሲካፈል ለ0.07 0.007 ያ ማለት ስታንዳርድ ኤረር ኦፍ ዘ ሚን ምንላት ስታንዳርድ ኤረር ኦፍ ዘ ፕሮፖርሽን ምንላት ማለት ነው ስለዚህ ውጤቱ ስንት ይመጣል ኔጌቲቭ 1.43 ይመጣል ኔጌቲቭ 1.43 ይሄን ከዜድ ቴብል ላይ ሄደና ያለ ውጤቱ ዜድ ቴብል ላይ ኔጌቲቭ 1.43 ስንት ነው ስንል ውጤቱ እናገኛለን ሌን ሁለተኛው ደግሞ ምንድነው ፕሮፖርሽን ፎር ዋት 0.03 ያ ማለት የ33% ደግሞ ስንት ይሆናል ከ400 የ3% ስንት ነው ስለዚህ z2 ስንት ይሆናል 0.03 ሲቀነስ 0.02 ሲካፈል 0.007 ስለዚህ ለስታንዳርድ ኤረር ኦፍ ስታንዳርድ ዲቪዬሽን ኦፍ ዘ ፕሮፖርሽን ምትለውን እንፈልጋለን እናካፍላለን ማለት ስለዚህ 1.43 ያ ማለት በኖርማል ቴብል ላይ ሁለቶች አንደኛው ኔጌቲቭ አንደኛው ፖዚቲቭ ማለት በዛ መካከል ያሉትን ፈልጉ ነው የተባለው ዜን አሁን እንፈልጋለን ማለት find the product from z table የዚህ እነዚህ ቫልዩ ይሄ ቁጥር ማለት ከz ቴብል ሲፈልግ ስንት ነው ይሄን ይመስላል ኔጌቲቭ 1.43 ለዛ ነው ኢኳል ቱ z ቫልዩ ለዛ ኢኳል ቱ 1.43 አሁን በእነዚህ መካከል የሚገኘው ፕሮባቢሊቲ ቫልዩ ስንት ይሆናል ነው 0.01 ከሆነ ኔጌቲቭ 1.43 ላይ ነው 0.03 ከሆነ ደግሞ ፖዚቲቭ 1.43 ላይ ነው ስለዚህ ምንድነው የምናደርገው ማለት ነው ኢንቢቲውን ከሆነ የእያንዳንዳቸውን ፈልግ መጀመሪያ p z ለዛ ኢኳል ቱ ፖዚቲቭ 1.43 ያ ማለት የ0.03 ስንፈልግ ከz ቴብል ስንት ናት 0.9236 p ቫልዩ z less than equals to ኔጌቲቭ 1.43 ስንል ደግሞ ስንመጣ ማለት ነው 0.0764 ዜን እነዚህ ምን እናደርጋለን ማለት ነው እንቀንስና ውጤቱን እናስቀምጣለን ማለት ነው ስለዚህ ምን እናደርጋለን ማለት ነው p into ኔጌቲቭ 1.43 less than equal to z less than equal to 1.43
which is equals to የመጀመሪያው ውጤት ስንት ነው 0.9236 ሲቀነስ ከማን እንቀንሳለን ማለት ነው ከ0.0764 ስንት ይመጣል 0.8472 መጣለች ማለት ነው ስለዚህ ኢንቢቲውን የሚሆንበት ፕሮባቢሊቲ ቫልዩ ስንት ነው የተባለን 84.72% የሚሆን አጠቃላይ ከ400 ሳምፕሎች መካከል ስክሪዎች ምን እናደርጋለን ዲፌክቲቭ የሚሆን ፕሮባቢሊቲ በ0.01 እና በ0.03 መካከል ልናገኝ የምንችልበት በፕሮባቢሊቲ ሲገለጽ 0.8472 ያ ማለት 84.72% ይሆናል ማለት ነው ሶ ቼክ እናርገው ከምርጫዎች ጀን እንያቸው ስለዚህ ከነዚህ ምርጫዎች መካከል the correct answer is what D ማለት ነው ይሄ ምን ይነግራል question number 5 which process strategy yes natural spring water producing company apply የስዋን የሚያመርት ውሃ አምራች ድርጅት የትኛውን ፕሮሰስ ስትራቴጂ ነው የሚከተል ይሄ የኦፕሬሽን ማኔጅመንት ኮርስ ነው ስለዚህ የትኛውን አይነት ፕሮሰስ ነው የሚከተል A product focused high volume product ያመርታል ነገር ግን low variety ሆነ አሁን ውሃ ነው ምንም ልዩነት የለውም low variety ያለው ስንል ለምሳሌ በሌትር ነው ሊለያየው የሚችለው ግማሽ ሊትር ሩብ ሊትር 1 ሊትር 2 ሊትር ወይም 10 ሊትር 5 ሊትር ያለ ያስቀምጠው ይችላል ይሄ ብቻ ነው ያለያየው እንጂ እንጂ ምንም ውሃነቱ ከዋነቱ የሚለየው ነገር የለም ሶ ፕሮዳክት ፎከስድ ነው ማለት ስለሚያመርተው ፕሮዳክት ብቻ ፎከስ ያደርጋል ደንበኞች ሲሚላር ኢንተረስት አላቸው ዲፈረንስ የሆነ ኢንተረስት ሊመጣላቸው የሚችለው በምንድነው በሊትሩ ብቻ ነው ሊለያዩት የሚችሉት ማለት ነው እሱን አይነት አፕሮች ከተለ ሪፒቲቲቭ ኢን ኔቸር ይረዳል ሪፒቲቲቭ ፎከስድ ማለት ደግሞ ምንድነው የሚደጋገሙ አይነት ፕሮዳክቶች የሚያመርት ካምፓኒ ሶ ሪፒቲቲቭ ኔቸሮች ምን አይነት ፕሮዳክቶች ናቸው የሚሉትን እናያለን ሌላው አፕሮቻችን ሪፒቲቲቭ ኔቸር ከዛኛው ምንድነው ማለት ነው በቫራይቲ የተሻለ ነው በአማውንትም ሲታይም ሞር ሎር የሆነ አማውንትም ፕሮዲዩስ የሚያደርግ ነው ሪፒቲቲቭ ኔቸር ምንለው ፕሮሰስ ፎከስድ ማለት አኮርዲንግ ቱ ኢች ካስተመር ስፔሲፊኬሽን ማለት ነው ይሄኛው ደግሞ መጥቶ ባዘዙነን ቁጥር የምንሰጣቸው አይነት ፕሮዳክቶች ማለት ነው መጥቶ በሰጡነን አይነት ወይም ባዘዙነን አይነት የምንሰጣቸው ፕሮዳክት ስለዚህ ፕሮሰስ ፎከስድ ነው ይባላል እሱ ማስ ካስተማይዜሽን ምንለው ደግሞ ምንድነው አንድ ጊዜ ብዙ ካስተመሮችን ሰርቭ እናደርጋለን ነገር ግን እንደየ ካስተመሮቻችን ስፔሲፊኬሽን እናመርተው አይነት ፕሮዳክት ስለዚህ ከዚህ ላይ yes spring water yes natural spring water ሊከተለው የሚችለው አፕሮች የትኛው ነው ማለት ነው ስለዚህ ፕሮዳክት ፎከስድ የምንለው ትክክለኛው መልሳችን ይሆናል ማለት ነው the other one is goodness of fit test differ from independent test in terms of goodness the method used to compute expected frequencies አንደኛ expected frequency calculate የምናደርግበት ሜተድ ይለያያሉ ይለናል አዎ ይለያያሉ B the rule of determining the number of degree of freedom degrees of freedom determine የምናደርግበት አፕሮች ወይም ደግሞ ሩላቸው ይለያያል አዎ ይለያያሉ C A and B D ነን ስለዚህ the correct answer is what both A and B ማለት ነው ስለዚህ ሁለቱ A and B ምንላቸው ትክክለኛ መልሶች ይሆናሉ question number 7 which one of the following is different from others ከሚከተሉት መካከል የተለየው የትኛው A interview B observation C time series D questionnaires ኦኬ እነዚህ አይነት ዳታዎች ምንድናቸው ትክክለኛው መልስ የሆነው የትኛው ነው አሁን ከነዚህ የተለየው የትኛው ነው ኢንተርቪው ስንመጣ ፕራይመሪ ዳታዎችን ኮሌክት የምናደርግበት ሜተድ ነው ፌስ ቱ ፌስ ኮንቨርሴሽን የምንጠቀምበት ነው ቢ ኦብዘርቬሽን ስንልም ፕራይመሪ ዳታዎችን ኮሌክት ልናደርግበት የምንችለው ቴክኒክ ወይም ሜተድ ነው without any communication ነው observing what those individuals or our target groups did በሚሰሩት ነገር ወይም በሰሩት ነገር ያያየን ለምሳሌ ልንወስድ የሚችለው ነገር ነው questionary የሚለውን ስንመጣም ይሄኛው ደግሞ ሪትን ዶክመንት አዘጋጅተን የሰዎችን ሐሳብ እንሰበስበን ነው ፕራይመሪ ዳታ ኮሌክሽን ቴክኒክ ነው ወይም ሜተድ ነው C time series ይላል time series it is about a data ነው እንጂ ዳታ ኮሌክሽን ቴክኒክም አይደለም ሰከንዳሪ ዳታ ምን ነው ይሄ ዳታ ስለዚህ ለየት ያለው የትኛው ነው ማለት ነው the correct answer is C ማለት ነው C ነው መልሱ question number 8 in which of the leadership style is the leader making all of the decisions and followers are simply and there to execute without deviating from the decision
የትኛው የሊደርሺፕ ስታይል ነው ዲሲሽን ሜከር ወይም ሊደሩ ሙሉ በሙሉ ውሳኔውን ይወስናል፣ ፎሎወሮች ደግሞ አክሰፕት ያደርጋሉ፣ ምንም አይነት ቅራኔ ሳይኖራቸው ስራውን ኢምፕሊመንት የሚያደርጉበት አይነት የትኛው የሊደርሺፕ ስታይል ነው አፕላይ የሚያደርገው ይለናል። ኤ አውቶክራቲክ ሊደርሺፕ ስታይል፣ ቢ ፍሪ ራይን ስታይል which means laissez-faire ስታይል ምንለው ማለት ነው። ሲ ትራንስፎርሜሽናል ስታይል፣ ዲ ዲሞክራቲክ ስታይል። So the answer is autocratic leadership style. Question number 9. In building a secure environment for management information system, it is important to understand secure የሆነ የማኔጅመንት ኢንፎርሜሽን ሲስተም ኢንቫይሮንመንትን ክሬት ለማድረግ የትኛውን አስፈላጊ ይለናል። ኢምፖርታንት የሆነው የትኛው ነው? መረዳት ያለብን ነገር ምን ነው? ኤ the intranet or intranet application security requirement። አንደኛ ኢንትራኔቱን ወይም ደግሞ ኢንትራኔት አፕሊኬሽን ሴኩሪቲ ሪኳየርመንቱን ማወቅ አለብን። እሱ ሴኩሪቲ ሪኳየርመንቱን ካላወቅን ሴኩሪቲ የሆነ ማኔጅመንት ኢንፎርሜሽን ሲስተም አለ ማለት ይከብዳል። ስለዚህ ኢንትራኔቱ ወይ ኢንትራኔት አፕሊኬሽን ሴኩሪቲ ሪኳየርመንት መኖሩን ማወቅ ያስፈልጋል። ይሄ ማወቅ አለብን። ቢ the technology component of intranet solutions። ቴክኖሎጂ ኮምፖነንት ኦፍ ኢንትራኔት ሶሉሽኖችን ማየት ግድ ነው። እሱ ኮምፖነንቶች ሳይኖርና ኢንትራኔት ሶሉሽኑን ልናመጣው አንችልም። ቴክኖሎጂ ኮምፖነንቱ መኖር። ሲ the security policy of organization። የኦርጋናይዜሽኑ ሴኩሪቲ ፖሊሲ ምንድነው የሚለውን ነገር ማረጋገጥ፣ በፖሊሲው በኦርጋናይዜሽኑ ግና መሰረት ለመመራ ስላለበት። ዲ all of the above። ስለዚህ ሁሉ ምንድናቸው ማለት ነው ኮንሲደር ልናረጋቸው በጣም አስፈላጊ የሚባሉና ልንረዳቸው የሚገቡ ምን ሴኩሪቲ የሆነ ኢንቫይሮንመንት ማኔጅመንት ኢንፎርሜሽን ሲስተም ኢንቫይሮንመንቶችን ክሬት ለማድረግ እነዚህ ሶስቱም ሁሉም ያስፈልጋሉ። ስለዚህ the correct answer is D ብለን ወስዳለን ማለት ነው። Question number 10. One of the following is not an objectives of employee compensation. ሰራተኞችን የምናበረታታበት ወይም ለሰራተኞች ሳላሪ ሊሆን ይችላል ሌሎችን ቤኔፊቶችን የምናቀርብበት ዓላማ ያልሆነው የትኛው ነው? A discouraging potential talent development። ጥሩ ታለንት ያላቸውን ሰዎች እድገታቸውን ዲስከሬጅ ለማድረግ ሰው ሳላሪ ከተሰጠው፣ ሰው ቦነስ ከተሰጠው፣ ሰው ነን ፋይናንሻል ቤኔፊቶች ከተሰጠው፣ ፕሮሞሽን ከተሰጠው ያለውን ታለንቱን አምፕሊፋይ እንዲያደርግ ወይም እንዲጠቀምበት ከፍ እንዲያደርግ ነው እንጂ ዲስከሬጅ እንዲያደርግ አይደለም። ቢ አትራክት ኳሊፋይድ ኢምፕሎይስ። ኳሊፋይድ ወይም ደግሞ ልምድ ያላቸው ብቃት ያላቸው ሰዎችን አትራክት ለማድረግ ወይም ለመቅጠር ወይም ሪክሩት ለማድረግ። ሲ promote desirable behaviors and outcomes። የሚፈልገውን አይነት ቢሄቪየር ወይም አክሽን እንዲሰሩ ወይም ደግሞ የተሻለ ቤኔፊት አውትካማቸው ውጤታቸው የተሻለ እንዲሆን ለማድረግ። ዲ enhance employees motivation and commitment። የሰራተኞችን ተነሳሽነትና ታማኝነታቸው ወይም ደግሞ በዛ መስሪያ ቤት ያላቸውን ኢንተረስት ከፍ ለማድረግ። ስለዚህ ኤምፕሎይ ኮምፐንሴሽን ዓላማ ያልሆነው ምንድነው የሰራተኞችን ፖቴንሻል ወይም ደግሞ ያላቸውን ታለንትን ዲስከሬጅ ለማድረግ ሳይሆን ኢንከሬጅ ለማድረግ ይሆናል ማለት ነው። ስለዚህ the correct answer is A ማለት ነው። Question number 11. Which of the following is wrong about performance appraisal? የሰራተኛ አፈጻጸም ሁኔታ ለምሳሌ ለመግለጽ ትክክል ያልሆነ የትኛው? ፐርፎርማንስ አፕራይዛል ማለት አንድ ሰራተኛ በተሰጠው ኃላፊነት ልክ ኢቫሉዌት ሲደረግ ማለት ነው። A helps in development interventions። ለዴቨሎፕመንት ኢንተርቬንሽን ያግዘዋል። ቢ affects employees negatively። ሰራተኞችን በኔጌቲቭ መንገድ አፌክት ያደርጋል። ሰው የተሰጠውን ኃላፊነት በተሰጠው ልክ ኢቫሉዌት መደረጉ በኔጌቲቭ መንገድ አፌክት ሊያደርገው አይችልም። ሲ a tool for enhancing productivity። ጥሩ የሰራን ሰውና ጥሩ ያልሰራን ሰው ለመለየት እንጠቀምበታለን። ሰው ፕሮዳክቲቪቲን ኢቫሉዌት ለማድረግ ወይም ደግሞ ኢንሃንስ ለማድረግ እንጠቀምበታለን። ዲ ፎርማል አሰስመንት ኤንድ ሬቲንግ ኦፍ ኢንዲቪጁዋልስ። ሰራተኞች ጥሩ የሆነ የትኛው ነው ያልሆነ የትኛው ነው የሚሉትን ለእያንዳንዱ ሬት ለማድረግ ወይም ደግሞ ራንክ ለመስጠትም እንጠቀምበታለን። ስለዚህ ምንድነው ማለት ነው the wrong claim or wrong about performance appraisal ነው። ስለዚህ ትክክል ያልሆነ የትኛው ነው? ቢ performance appraisal affects employees negatively የሚለው ይሆናል ማለት ነው። Question number 12. The project monitoring and controlling activities could be done by the following examples. A control feedback and revision። አንደኛ feedback እና revision ሲያስፈልግ መቆጣጠር ሲያስፈልግ ያስፈልገናል። B reporting
አዎ ፕሮጀክት ደን ይደረጋል በሪፖርቲንግ ጊዜ ሞኒተር ደረግ ወይም ኮንትሮል አክቲቪቲዎች ይታያሉ። ሲ ሪቪዊንግ ፕሮፖዛልስ ኦፍ አዘር ፕሮጀክትስ ፕሮፖዛል ለሌላ ፕሮጀክት ስንጠቅ ዲ ኮንሲስተንት ሉፕ ኦፍ ሪቪው አዎ ሞኒተር የምናደርጋቸው ወይም ኮንትሮል አክቲቪቲ የሚሰሩት መቼ ነው የሚለና ከአንዱ በስተቀር ነው። ሪቪዊንግ ፕሮፖዛልስ ፎር አዘር ፕሮጀክትስ ለሌላ ፕሮጀክት ምን ያገናኘዋል? የተለያየ ፕሮጀክቶች እኮ የተለያየ ሪቪዊንግ ሲስተም ወይም ሞኒተሪንግ ሲስተም ለራሳቸው የሚመጣው። ስለዚህ ሪቪዊንግ ፕሮፖዛልስ ፎር አዘር ፕሮጀክትስ ይሄ ያስፈልገናል። ሌላ ፕሮጀክት ለማየት ሳይሆን የተሰጠንን ፕሮጀክት ሞኒተርና ኮንትሮል አክቲቪቲዎች በሚሰራበት ሰዓት could be done by the following በእነዚህ መንገዶች አንደኛ ኮንትሮል ፊድባክ ሪቪዥን ስቴጅ ላይ፣ ሁለተኛ ሪፖርቲንግ ላይ፣ ወይም ሶስተኛ ኮንሲስተንት ሉፕ ኦፍ ዘ ሪቪው። ስለዚህ ትክክለኛነትን ወይም በፕላኒንግ ልክ እየሄደ ነው የሚለውን ለማረጋገጥ ነው። ነገር ግን ለሌላ ፕሮፖዛሎች ሪቪው ለማድረግ ተጠቀማለ የሚሉትን ትክክል አይደለም ማለት ነው። ስለዚህ the correct answer is C reviewing proposals for other projects የምትለው ትሆናለች ማለት ነው። question number 13 when we prepare a comprehensive project plan the project management body of neurology areas as we suggested by the project management institute is included ኮምፕሬሄንሲቭ የሆነ ፕሮጀክት ፕላኖችን በመናዘጋጅበት ሰዓት ፕሮጀክት ማኔጅመንት በዲዎች ኖውሌጅ ኤሪያ የምንላቸው ሰጀስት በፕሮጀክት ማኔጅመንት ኢንስቲትዩትስ ሰጀስት ይደረጋሉ። ኢንክሉድ which of the following are not among the project management 10 ኖውሌጅ ማኔጅመንት ኤሪያስ። ስለዚህ የትኛውን ነው ማወቅ ያለብንን ወይም ማወቅ ያለብንን የትኛው ነው? ወይስ የትኛው ጉዳይ ነው ማየት ያለብንን? ከአስሩ የኖውሌጅ የፕሮጀክት ማኔጅመንት ኖውሌጅ ኤሪያ ከምንላቸው መካከል ውስጥ ያልሆነ የትኛው ነው? A risk management one of the most important knowledge area should be evaluating the risk of a project implementation risk ማየት አለብን። B procurement management ያስፈልጋል። C project completion time management ያስፈልጋል። D or none of the above ይለናል። ስለዚህ ትክክል ያልሆነ የትኛው ነው ማለት ነው? none of the above ይሄ ነው እንጂ ሁሎችም ያስፈልጋሉ። የፕሮጀክቱን ሪስክ ማወቅ አለበት። ፕሮኪውርመንት ማቴሪያሎች ያስፈልጋሉ። ሪሶርስ ነው እየተጠቀመ ያለ በጀት ኢንቨስት እያደረገ ነው። ስለዚህ ስለዛ በጀት ማቴሪያሎችን የት ማግኘት እንዳለበት እንዴት መጠቀም እንዳለበት ስለ ፕሮኪውርመንት ማኔጅመንት ሎጂስቲክሱን ማየት አለበት። ዜን ታይም ማኔጅመንት ምንለው ነው? አዎ ፕሮጀክት ኮምፕሊሽን ታይም ኦን ታይም አፕላይ የተደረገ ኢምፕሊሜንት ኮምፕሊት ያደረገ ወይስ አይደለም የሚለውን ለማረጋገጥ እሱ ያስፈልገና ማለት ነው። ስለዚህ the correct answer is what? D. Question number 14 which base of power are most effective in terms of influencing behavior of others? የሌሎችን ቢሄቪየር ኢንፍሉዌንስ በመናረግበት ሰዓት ሞስት ኢፌክቲቭ የሚባለው የትኛው ነው? ኤ ፖለቲካል ፓወር የሚባል ፖለቲካል ፓወር የሚባል ፓወርም የለም። እንዳጠቃላይ ፖለቲካል ፓወር አይደለም አንጠቀም። ይሄ ሞስት ኢፌክቲቭ ፓወር አይባልም። ቢ ኤክስፐርት ኤንድ ሪፈረንት ፓወር ኤክስፐርት ማለት በሰዎች ስፔሻላይዜሽን ሪፈረንስ ወይም እንደ ሮል ሞዴል በመሆን ሲ ኮሪሲቭ ፓወር በማስፈራራት ዲ ሪዋርድ ኤንድ ሌጂቲሜት ፓወር በተሰጠነ ስልጣን ልክና በአለንን ሰዎችን በደሞዝ ወይም የሆነ ነገር ማበረታቻ በመስጠት። ስለዚህ የሰዎችን ቢሄቪየር ለመቀየር ቤስት የሚባለው አፕሮች የትኛው ነው? ኤክስፐርት ኤንድ ሪፈረንት ፓወር ሰዎችን በመምከር ሰዎችን ባለንን ዕውቀት ኢንፍሉዌንስ እናደርጋቸው ትክክለኛ የሚባል ኢፌክቲቭ ፓወር አለ የሚባለው። ስለዚህ the correct answer is what? using expert and referent power ይባላል። ስለዚህ እንደ ሪፈረንስ እንደ ሮል ሞዴል አክት ሲያደርግ ሰዎች ሳታስገድዷቸው እንዲከተሏቸው የሚያደርጋቸው ካሪዝማ ምንላቸው ወይም ያላቸው ግርማ ሞገሳቸው ለምሳሌ እናንተ ሲስባችሁ። ስለዚህ ሞስት ኢፌክቲቭ የሚባለው ይሄኛው አፕሮች ነው ማለት ነው። ስለዚህ ኤክስፐርት ፓወር is the best answer for this question. Question number 15 blank is defined as the number of years required to recover the funds invested in a project from its operating cash flows. ይሄ ማለት ማን ነው? ዳሽ ማለት ዲፋይን የምናደርገው ምንድነው? የተሰጠነንን በጀት ወይም የተሰጠነንን ፈንድ ለአንድ ፕሮጀክት የተሰጠነንን ፈንድ ከቨር ለማድረግ ወይም ደግሞ ተጠቅመን ለመጨረስ የሚፈጅብንን ሰዓት የምንጠቀምበት የፕሮጀክት ማኔጅመንት ቱል የትኛው ነው ይለናል። አሁን ከፕሮጀክት አንድ ፕሮጀክትን በተገቢ መንገድ አልቋል ወይስ አላለቀም፣ ይህን በጀት ለምን ያህል ጊዜ ተጠቀመዋለሁ ብሎ ለምሳሌ ቼክ ለማድረግ የምንጠቀምበት የትኛው የፕሮጀክት ማኔጅመንት ኦፕሬቲንግ ካሽ ፍሎውስ ቱል ነው ይለናል። ኤ ኢንተርናል ሬት ኦፍ ሪተርን ይሄ ኔት ፕሬዘንት ቫልዩ 0 እስከሚመጣ ድረስ የምንፈልግበት ነው።
ኔት ፕሬዘንት ቫልዩ ይሄ ደግሞ ስለ መኒ ቫልዩ እንጂ የሚነግረን ስለ ታይሙ አይደለም ያወራን። ሲ ፕሮፊታቢሊቲ ኢንዴክስ ይሄን ፕሮፊት ቫልዩ ነው የሚነግረን። ዲ ዘ ፓይባክ ፔሪየድ ይለናል። ስለዚህ ፓይባክ ፔሪየድ ማለት ምንድነው? ፕሮጀክቱ የተሰጠነን ፈንድ ፊኒሽ የሚያደርግበት ሾርተስት ወይም ሎንገስት ታይም ፔሪየዱ ስንት ነው የሚሉት ነውና the number of years required to recover the funds invested in a project። ስለዚህ መጀመሪያ ኢንቨስት ያደርግ ለፕሮጀክቱ ኢንቨስት ያደርግነውን ፈንድ ሪከቨር የምናደርግበት ጊዜ ስንት ያህል ነው ከተባለ ፓይባክ ፔሪየድ ይባላል። ስለዚህ the correct answer is D ማለት። which one of the following is false about the dual simplex? ስለዚህ dual simplex ትክክል ያልሆነው የትኛው ነው? A the dual of the dual is the dual itself። ዱዋሉን ዱዋል ስናደርገው ዱዋል ይሰጠናል ይለናል። B the dual provides useful economic information። the term dual implies two or dual double። the term dual implies two or double። D it gives information on the worth of resources። so false የሆነው የትኛው ነው? አንደኛ ዱዋል የምንጠቀመው መቼ ነው? ሚኒማይዜሽን የሆነ ኦብጀክቲቭ ፋንክሽን ያለው የሲምፕሌክስ ቴብል የሊኒየር ፕሮግራም ፕሮብለም በሲምፕሌክስ ሜተድ ሶልቭ ስናደርግ አርቲፊሻል ቫሪያብሎችን ሪሙቭ ለማድረግ የምንጠቀምበትና ቤስት የሆነ ኢኮኖሚክ ኢንተርፕሪቴሽን ለመስጠት የምንጠቀምበት ተርም ነው። ሶ the dual of the dual is the dual itself ሳይሆን the dual of dual is what the primal ነው የሚለን። ፕሪማል ነው እንጂ የሚሰጠን ዱዋሉን አይሰጠንም። the dual provides useful economic information። አዎ የበጀት ነው ሪሶርስ አርቲፊሻል ቫሪያብል ከሲምፕሌክስ ቴብልን ሪሙቭ ስለምናደርገው ምን ተብሎ ይጠራማል? ስላክ so unused amount of resource is this one ብዬ እናገራለሁ ማለት ነው። the term dual implies two or double ማለት ነው። አዎ ሁለት ማለት ነው። ኮንቨርዥን ሜተድ ምንለው ሜተድ ስለሆነ ማለት ነው። D it gives information on the worth of resources ስለ ሪሶርሱ ነው ትክክለኛ ኢንፎርሜሽን የሚሰጣን። አዎ ስላክ ብያቸዋለሁ ወይም unused resource ብያለሁ። ስለዚህ ትክክለኛ መልስ የሆነው የትኛው ነው ማለት ነው? the dual is the dual itself ሳይሆን the dual of the dual is primal ነው ማለት ነው። ስለዚህ መልሳችን ማን ይሆናል ማለት ነው? A question number 17 what is the most important consideration in retail layout? በሪቴል ሌአውት ኮንሲደር ሊደረግ የሚገባው የትኛው ነው? A improved information flow ሪቴል ሌአውት ላይ ኢንፎርሜሽን ፍሎ አይደለም የኢንፎርሜሽን ፍሎ ጉዳይ አይደለም። B higher utilizations of space layout ማለት arrangement ነው the physical arrangements of items is in a store or a space ነው የሚለው warehouse ይለናል። ስለዚህ በሪቴል ሌአውት የመጀመሪያው ፕራዮሪቲ ሊሰጥ የሚገባው ወይም ኮንሲደር ሊደረግ የሚገባው ነገር የትኛው ነው? A improved information flow B higher utilizations of space C maximizing exposure D improved employee morale። ሌአውት ፋሲሊቲ ወይም ደግሞ ሌአውት ዲሲሽን ስንል considering the utilization rate የሚለው higher utilization space is the basic input። question number 18 based on the principles of Henry Fayol an effective organizing function depends on the mastery of the following except ሄንሪ ፋይል effective organizing function የሚባሉት ሜስተር የሚያደርጉባቸው ከሚከተሉት ነው ነገር ግን ከአንዱ በቀር A span of control B chain of command C budget allocation D work specialization። ስለዚህ የሄንሪ ፋይል 14ቱ ፕሪንሲፕሎች መካከል ያልሆነው የትኛው ነው? ይሄ እነዚህ ፕሪንሲፕሎች ደግሞ አንድ ኢፌክቲቭ የሚባል ኦርጋናይዜሽናል ፋንክሽን በተገቢ መንገድ እንዲሰራ ሊያደርጉት የሚችሉ ብሎ ያስቀምጣቸው ሄንሪ ፋይል አለ። ከነዚህ ስፓን ኦፍ ኮንትሮል ነው፣ ቼን ኦፍ ኮማንድ ነው፣ ወርክ ስፔሻላይዜሽን ነው። ነገር ግን ያልሆነው መልስ የትኛው ማለት ነው? ስለ በጀት አሎኬሽን። ስለዚህ ያልሆነው መልስ የትኛው ነው? በጀት አሎኬሽን የሚለውን አልሰራም። ስለዚህ በጀት አሎኬሽን is not what the effective organization function mastery under Henry Fayol ብለናል። question number 19 a legal form of business having unlimited liability and run by two or more individuals who have pooled resource is A sole proprietorship B partnership C joint venture D corporation። ሶስት አይነት ሌጋል ፎርም ኦፍ ቢዝነሶች አሉ። የመጀመሪያው ሶል ፕሮፕራይተርሺፕ ይሄ ቢዝነስ የአንድ ሰው ቢዝነስ ሲሆን የግለሰብ ቢዝነስ በአንድ ሰው ብቻ ራን የሚደረግ ነገር ግን አንሊሚትድ ሊያቢሊቲ ያለው። ቢ ፓርትነርሺፕ ምንለው ነው
አንሊሚትድ ሊያቢሊቲ ኑሮት እንዲሁም ደግሞ ሁለት እና ከዛ በላይ የሆኑ ኢንዲቪጁዋሎች ሪሶርስን በማዋጣት የሚሰሩት ቢዝነስ ነው። ጆይንት ቬንቸር ምንላቸው የተለያዩ ሰዎች ባንድ ወይም ደግሞ አንድ ቢዝነስ ኦርጋናይዜሽን ክሬት አድርገው ሊሰሩ የሚችሉ ወይም ደግሞ ከተለያየ ኤሪያ ላይ ነው ሊሰሩ የሚችሉ ናቸው እነዚህ። ዲ ኮርፖሬሽን ምንለው ይሄ ድርጅት ነው። ይሄ ድርጅት ምንድነው የሚያወራው? ስለ ሲፓሬት ሌጋል ኢንቲቲ ፊዚካል ኦርጋናይዜሽን ነው የሚያወራው። ወይም ደግሞ በሰዎች መካከል ሪሶርስ ፑል ሊደረግ ይችላል ወይም ሰዎች ሊኖሩ ይችላል። ነገር ግን ሪፕሬዘንታቲቮችን በመጠቀም የምንሰራው ኦርጋናይዜሽን ነው ወይም ቢዝነስ ነው። ለምሳሌ ልክ እንደ ባንኮች ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ፓርትነርሺፕ ይሆናል ማለት ነው። ሶ ወደ ቻናል ቤተሰቦች ይህን ይመስላል ለዛሬው ይዤላችሁ የቀረብኩትኝ ቪዲዮ። የቀሩትን ጥያቄዎችን አንድ ባንድ እሰራላችኋለሁ። እስከዛው ድረስ ግን ዩቲዩብ ቻናሌን ታደሰ ለርኒንግ አፕን ሳብስክራይብ፣ ላይክ፣ ሼር በማድረጋችሁ ተተባበሩኝ። ሌላኛው ቴሌግራም ቻናል ላይ ታደሰ ለርኒንግ አፕ ገብታችሁ የምትፈልጓቸውን ዶክመንቶች መጠየቅ ትችላላችሁ። ጥያቄዎችን በተደጋጋሚ እየሰራው ነው ያለው። ከዛው ላይ እነዛን ጥያቄዎችን ቼክ ማድረግ ትችላላችሁ። እንዲሁም ቲክቶክ ላይ ገብታችሁ ከአሁን በፊት የሰሯቸውን ጥያቄዎችን እየገባችሁ ፎሎ እያደረጋችሁ ትብብራችሁ አይለየኝ ማለት ነው። ቴንክ ዩ